ስሙ ምን እንዳለ ስሙ እዚህ ጋር መልካቸው አንድ አይነት ነው። ሜካፕ ያመጣው ጣጣ ግራ ገባ መሰለኝ። እሪታ በእሪታ ትንፋሽ እንኳን የላትም ዲኬ ላይ ተሰክታ ወሳ ማ ጀነሬሽን አለሮፕና ሞሳ ሪአክሽን ነኝ። ዛሬም በአዲስ ጸደይ ቪዲዮ ተመልሼ መጥቻለሁ። የዛሬው የ49 ልጆች አዲስ ሙዚቃ ለቋል። እሱም ባድ የምለውን ሙዚቃ ከእናንተ ጋር ሪአክት እናደርጋለን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቻናሉን ያበረታቱ። እኔ ብዙም ቤተሰብ የለኝም ገና ቤተሰብ ቢሉ እያደረኩ ነው። እናንተ ላይክ ሰብስክራይብ የምታደርጉ ከሆነ ቤተሰብ ይኖረናል፣ ቤተሰብ እንመሰረታለን ማለት ነው። አመሰግናለሁ። ወደ ቪዲዮ ብላክ ስቱዲዮ አጌን እንትሮ ያስፈራል። ወደ ቀኝ ትለኛለች እንዳታቁ እነቀኝ አለች ጨነቀኝ ባድማን ላይ ካንደርቀኝ ወደድኩ ወዲያደኝ ትለኛለች ባድ ብች ሰክሰኝ በትወደኝ ባትወደኝ ግድ አይሰጠኝ ኡፍ ሰለቸኝ ፊት ለፊት ጦሬን ይዤ ፊት ለፊት መሸሽ የለም ወደ ኋላ ወደፊት ጀማ አይደለም እና ሰው ሰራዊት ንጉሥ ነገሥት አፄ ሚኒሊክ አሞባ ማን ላታመልጠኝ አታሯሩጠኝ ምን ጥቅም ዋንዋን ስለወደፊት አላስብ ጭራሽ አያስጨንቀኝ ምን ጥቅም ዋንዋን አሞባ ማን ላታመልጠኝ አታሯሩጠኝ ምን ጥቅም ዋንዋን ሞት እንኳን ብርቅ አይደለም ጭራሽ አያስጨንቀኝ ምን ጥቅም ባድማ ባድ ቤት ሻትወይን ቀይር ፖዚሽን ፊትሽን እያየው አልሰራም ምን የሚሽን መፈልጉ ባድሽን አይደለም ውስጥሽን ሶ ብዙ ተቃሪ ቤት ስምምልሽን አትርሺ መታደልሽን ካፈላሽ በአንድ ኮል ብቻ ቤት መተካትሽን ነገሬው ባልሽን አሁን ኤክስሽን ተው እንዳመጣ ካፈላሽ በአንዷ ኮል ብቻ መተካትሽን ገብቷቸዋል። እዚህ ጋር እስኪ እንደገና እንዝመው። መፈልጉ ባድሽን አይደለም ውስጥሽን ሶ ብዙ ተቃሪ ቤት ስምምልሽን አትርሺ መታደልሽን ካፈላሽ በአንድ ኮል ብቻ ቤት መተካትሽን ነገሬው ባልሽን አሁን ኤክስሽን ተው እንዳመጣ አያባክም ቢዚ ታይምሽን በኋላ አልወድቅም እኔ በጭራሽ አልወድቅም ለጠላት አልንገዳገድም በወድቅም መነሳቴም አይቀርም ታይሰነኝ ጠላቴኝ ሰጋድም መቸኮል ጀለሲ አክተር አይቸኩልም ረጋብል ወረኛም አልወድም እባብ ሙሳ ካላለድም አያችሁት? እባብ አንጠልጥሎ አንገቱ ላይ ረደ እየፈራው ነው። መለየቱ ከበደኝ ሁሉም ሆነብኝ መንታ መልካቸው አንድ አይነት ነው። ሜካፕ ያመጣው ጣጣ ግራ ገባ መሰለኝ። እሪታ በእሪታ ትንፋሽ እንኳን የላትም ዲኬ ላይ ተሰክታ ቀና ይመቸኝ እኔ መከሰ ትንፋሽ እንኳን የላትም ምን ላይ ነው ያለው? እናንተ ስሙ እንግዲህ እኔ ስሙን አልጠረውም። ስሙ ምን እንዳለ ስሙ እዚህ ጋር ሁሉም ሆነብኝ መንታ መልካቸው አንድ አይነት ነው። ሜካፕ ያመጣው ጣጣ ግራ ገባ መሰለኝ። እሪታ በእሪታ ትንፋሽ እንኳን የላትም ዲኬ ላይ ተሰክታ ቀና ይመቸኝ እኔ መከሰተው በማታ ተሳስተህ እንዳቀልል ስባለው እኔ ቃታ ሁሌም አይፈታኝ ነገር ብረትና ትርታ ሁሉም ይበተናታል ሳረገው በረተታ ለዛ ነው የምርታታ የውስጤ ለመግለጽ አልመርጥም ቦታ ስፋታችን ከተውን ብዙ ራት ሆኑናል እንኳን ለንወድ ብርታት ሆኑናል ብልም እኮ ስም ብለዱ በፉናን የሚከዳ ልብ አይወደም ልቡን እለዋለው የትም አያመልጠም የመጣው ይመጣል ታይ ነበር ደም ምንሽ ተነሴ ሰለጠን ጭንቅላቱ ባዶ ነው ዳራ ዳርጃ ይመጠን ነው እንጂ በጠቢባን ስላላቸው ትልቅ ቀን አይደለም በጠባቦች የተገነባው አሞባ ማን ላታመልጠኝ አታሯሩጠኝ ምን ጥቅም ዋንዋን ስለወደፊት አላስብ ጭራሽ አያስጨንቀኝ ምን ጥቅም ዋንዋን አሞባ ማን ላታመልጠኝ አታሯሩጠኝ ምን ጥቅም ዋንዋን ሞት እንኳን ብርቅ አይደለም ጭራሽ አያስጨንቀኝ ምን ጥቅም ባድማ ዮ ማን ነው? ልል ፒቪሲ ነው ከኋላ ግራም 49 ሌላ ታሪክ ላይ ናቸው። ሌላ ታሪክ ላይ ማለት ነው እንዴ! ምን ብዙም አልተረዳሁም፣ ግን ቫይቡ ሌላ ታሪክ ኢትዮጵያ አይመስልም። የኢትዮጵያ ሙዚቃ አይመስልም። ያው ስታዩት ውጪዎች ራሱ ብዙዎች ሪያክት ያደርጋሉ ታያላችሁ።
ሌላ ታሪክ ነው ያቸው። ቪዲዮ ጥራቱ ሌላ ታሪክ የምር። ሙዚቃውን እንግዲህ እኔ በጣም ወድጄዋለሁ። እኔ አሁን ሬት አድርግ ቢባል ሙዚቃው ያው ከ10 9.5 ሰጥቼዋለሁ። እስኪ እናንተ ስንት እንደምትሰጡት ኮመንት ላይ አስቀምጡልኝ። የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበረ። እንደተመቻችሁ ተስፋ አደርጋለሁ። ሞሳ ሪያክሽን ነኝ። በድጋሚ በሌላ ቪዲዮ እስከምንገናኝ ሰላም ቆይልኝ። ፒስ አውት።